በኦርቶዶክስ ቴዎሎጂ የድህነት የዘላለም ህይወት ጉዳይ መነሻው ሰባዊ አመለካከት ነው። ያም ሰባዊ አመለካከት እናትና ልጅ የሚል ሰባዊ አመለካከት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያምን በአምላክ ቦታ አስቀምጣለች። አንቺ ሴት የሚለው የግሪክ ቃል ሴት ሆይ ለእኔና ለአንቺ ይህ ምንድነው ነው የሚለው የግሪኩ ትክክለኛው ትርጉም ለእኔና ለአንቺ ይህ ምንድነው ወይም ይህ በምን መልኩ ይመለከተናል ነው የሚለው አንቺ ሴት የሚለው ቃል ከግሪክ ወደ አማርኛ ስንተረጉመው በግሪኩ ያነበበችውን ሰምታችሁታል። ያንኑ እዛው ኦንላይን ከግሪክ ወደ አማርኛ ስንተረጉመው የትርጉም ለውጥ አለው ወይ? አለው የለውም? ተመልከቱ። ጥያቄያችን የክብር ጉዳይ አይደለም፣ የመናቅ ጉዳይ አይደለም። በቦታቸው ይቀመጡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዲያ እመቤታችን ቅድስት ድንግል ማርያምን የቅድስት ሥላሴን ቦታ እንድትይዝ አድርጋ አስቀምጣታለች። ማርያም በዚህ ስፍራ ልጄ ሆይ ይህንን አድርግላቸው ብሎ አይደለም ጥያቄ ያቀረበችው። እንደ ማንኛውም አገልጋይ ጌታዋና አምላኳ መሆኑን ስለዚህ ድንግል ማርያም ይሄንን ያደረገችው እንደ ማንኛውም አገልጋይ ነው ለማለት ለምን ከዚያ ውስጥ ከደቀ መዛሙርቱ አንዱ አላደረገም? ይላል። ልብ በሉ። የወይን ጠጅ ባለቀ ጊዜ ሌሎቹ አገልጋዮች መተው ለምንድነው ታዲያ ለኢየሱስ ክርስቶስ ያልነገሩት? አሁን አንተ እንደምትለው እንደ ማንኛውም አገልጋይ የምትል ከሆነ አንደኛ እመቤታችን ቅድስት ድንግል ማርያም እንዴት አወቀች የወይን ጠጅ እንዳለቀ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የልዑል እግዚአብሔር ቤተሰቦች ሁላችሁ ሰላም እግዚአብሔር ይድረሳችሁ። እንደምን አላችሁ? ይህ የወፍታ ሚዲያ ነው። እንደተለመደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ስርዓት መሰረት ዛሬም ወደ እናንተ አንድ ርዕሰ ጉዳይ ይዤ መጥቻለሁ። በቅድሚያ እንግዲህ ያለነው ሰሙነ ትንሣኤ ላይ ነው። በሰሙነ ትንሣኤ ክርስቶስ አምላካችን ተነስቷል ብለን ስናከብር እኛ ደግሞ እንዳንሞት በንስሐ ሕይወት ከእግዚአብሔር ጋራ ከቤተክርስቲያን ጋራ አብረን እንድንኖር ሕጉን ስርዓቱን እያከበርን እየጠበቅን እንድንኖር በሃይማኖት በመግባር በትሩፋት እንድንበረታ አሳስባለሁ። ያላችሁት የወፍታ ሚዲያ ላይ ነው። እንግዲህ ሚዲያውን ሰብስክራይብ ሳታደርጉ የምትመለከቱ በርካቶች ናችሁና ምንም ጉዳት የለውምና ሰብስክራይብ ያደረጋችሁ በእውነት የሚዲያውን አገልግሎት ተደራሽ እንድናደርግ እጆቻችሁን በመጠቀም ብቻ ሰብስክራይብ ብታደርጉ በእውነት ለኔ እና ለሚዲያው በጣም ይጠቅማልና ይሄ ንፉግነት እንዳይሆን በእግዚአብሔር ስም ሁላችሁም እያያችሁ ሰብስክራይብ ያደረጋችሁ እንድታልፉ አሳስባለሁ። ሌላው እንግዲህ ሚዲያውን በዚህ ዓመት 100,000 ሰብስክሪፕሽን ለማስገባት በመጨረሻው ወር ወይም በወርሃ ጳጉሜ ተንቀሳቀስን ነው። እንግዲህ ሁላችሁም በጋራ አብረን እየሰራን ነው። ሰብስክራይብ ያደረጋችሁ ለወዳጅ ለዘመዶቻችሁ ሼር ያደረጋችሁ ነው። አሁንም በይበልጥ ዓላማችን እቅዳችን እንዲሳካ ሼር ያደረጋችሁ በአመቱ መጨረሻ 100,000 ሰብስክሪፕሽን እንድንገባ በእውነት አሳስባችኋለሁ። እገዛ የምታደርጉ ሚዲያውን የምታግዙ በርካቶች ናችሁ። እግዚአብሔር አምላክ ይስጣችሁ። እግዚአብሔር አምላክ በእውነት ያግዛችሁ፣ ህይወታችሁን ኑሯችሁን ያቀናላችሁ። አሁንም ይሄንን ሚዲያ ማገዝ የምትፈልጉ እዚህ ስር በሚሄዱ የሶሻል ሚዲያ አድራሻዎችና የስልክ ቁጥሮች ታገኙኛላችሁ። ሚዲያውን በጋራ አበርትተንና ጠንክረን ኦርቶዶክሳዊ ልሳን እንዲሆን በጋራ እንድንሰራ አሳስባለሁ። ካፍታ ቆይታ በኋላ ስመለስ ርዕሰ ጉዳይም እንደሆነ ነግራችኋለሁ። አብራችሁን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ጥቂት ቆይታ እናደርጋለን። በአንድ ርዕሰ ጉዳይ ላይ ነው ቆይታ የምናደርገው። ይሄ ምንድነው? ሰሞናዊው የእመቤታችን የቅድስት ድንግል ማርያም ላይ ያለውን ነገር ታውቃላችሁ። ደግሞ አሁንም ሌላም ደግሞ አንድ ከዚህ በፊት በድንግል ማርያም ላይ ታምረ ማርያምን አንስቶ ሲሳለቅ የነበረ ዮናታን አክሊሉ የተባለ ግለሰብ አለ።
ዛሬም በእመቤታችን በቅድስት ድንግል ማርያም ላይ ያለውን ጥላቻ እየገለጠ በሰፊው እየገለጠ ነው የሚገኘው። እንግዲህ ይህንን ደግሞ የሚያደርገው መጽሐፍ ቅዱስ ላይ ያለ ጥቅስን አንስቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስምም እየጠቀሰ ነው ለመሳለቅ የሚሞክረው። ግን በጣም በሚያሳዝን መልኩ የሚናገረው ነገር በሙሉ በጣም የሚደንቅ ነው። ጉንጫ አልፋ ንግግር ነው የሚናገረው። የሚለው ነገር በሙሉ ምን እንደሆነ ራሱም እንኳን ዞር ብሎ መልሶ ያስተላልፈው መልእክት ቢያደምጠው እኔ ቁም ነገር ያገኝበታል ብዬ አላስብም። ምክንያቱም በጣም ተደጋጋሚ አንድ አይነት ነገር ነው ለመናገር የሚሞክረው። ያ ብቻ አይደለም፣ ደግሞ ከተናገረው ነገር ውስጥ አንድም እውነት የለበትም። የተወሰነ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አስተምሮን ወሰድ አድርጎ ኮረጅ አድርጎ ደግሞ የተናገረው ነገር አለ። እሱንም በእያንዳንዱ እናየዋለን። እንግዲህ መነሻ የሚያደርገው የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ የቃና ዘገሊላውን ተአምር ነው ምክንያት አድርጎ የሚያነሳው። እንግዲህ ይሄ እመቤታችን ቅድስት ድንግል ማርያም በአማላጅነቷ የተገለጠችበት ነው ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ቤተክርስቲያናችን የምትናገረው ነው። እንግዲህ ይሄንን በፍጹም ጥላቻ ድንግል ማርያምን በፍጹም በመጥላት ማለት ነው የሚናገረው ነገር አለ። ያንን ግን በራሱ አካሄድና በራሱ መንገድ ሲተረጉመው በፍጹም በቃ ገደል የሆነ መልእክት ነው የሚያስተላልፈው የሚናገረው። እያንዳንዱን ተመልክተን እሱ ካለው አንፃር ሄደን ምን ያህል ስተት እንደሆነ እንመለከታለን። እንግዲህ እዚህ ላይ በተለይ ዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ አንቺ ሴት የሚለውን ቃል በማንሳት የተረጎመበት መንገድ አለ። የግሪኩ ደግሞ ይላል ብሎ ያመጣው አለ። እስቲ ያንን ቃል በቃል ነው ያለ። አስቀድመን ግን እስቲ እሱ የሚለውን እንመልከት። አንቺ ሴት የሚለው የግሪክ ቃል ሴት ሆይ ለእኔና ለአንቺ ይህ ምንድነው ነው የሚለው የግሪኩ ትክክለኛው ትርጉም ለእኔና ለአንቺ ይህ ምንድነው ወይም ይህ በምን መልኩ ይመለከተናል ነው የሚለው። አንቺ ሴት የሚለው ቃል በምን መልኩ ይመለከተናል፣ ይህ ለእኔና ለአንቺ ምንድነው ነው የሚለው። ምንድነው ነው የሚለው። እንግዲህ እንደተመለከታችሁት ዮናታን አክሊሉ በዚሁ በዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ አንቺ ሴት የሚለውን ሁለቱንም ነው የተረጎመው። ተራ በተራ እንመለከታቸዋለን። አንቺ ሴት የሚለውን እና ካንቺ ጋር ነው ያለኝ የሚለውን ነው የምንመለከተው። እንግዲህ እስቲ አሁን እሱ የተረጎመበትን መንገድ ተመልክታችሁታል፣ ሰምታችሁታል። እንግዲህ በግሪኩ ደግሞ ምን ይላል? እናንተም የቴክኖሎጂ ዘመን ነው ገብታችሁ ቼክ አድርጉ ስላለ እዚሁ ላይ እናንተ የተመለከታችሁ እናየዋለን የግሪኩንም ትርጉም። ግን እሱ እንግዲህ በግሪኩ ሲተረጉም ያለውን ተመልክታችኋል፣ ሰምታችኋል። አንቺ ሴት የሚለው ሴት ሆይ ለኔና ላንቺ ይህ ምንድነው ማለት ነው፣ ወይም ደግሞ ይህ በምን መልኩ ይመለከተናል ማለት ነው። አንቺ ሴት የሚለው በምን መልኩ ይመለከተናል ማለት ነው ብሎ ነው እንግዲህ የተረጎመው። ዘመኑ የቴክኖሎጂ ነው ብሏል። እንግዲህ እኔ ብዙ ሌላ ዲክሽነሪም የግሪክ ዲክሽነሪም አላገላበጥኩም፣ ሌሎችም ቦታ አይርኩም። እሱ ባለው መንገድ ግን በጎግል ትራንስሌሽን ላይ ገብተን የዮሐንስ ወንጌል ምዕራፍ 2 ቁጥር 4 በግሪክ የተጻፈውን ቃል ወደ አማርኛ እንተርጉመው እስቲ። አሁን እዚህ ላይ እንደምትመለከቱት እንግዲህ ይሄ የዮሐንስ ወንጌል ምዕራፍ 2 ላይ ያለው የወንጌል ክፍል ነው። እዛ ላይ እንደምታዩት እንግዲህ በግሪክ ተጽፏል። እንግዲህ ይሄ ኦንላይን እዛው የተረጎምነው ነው። ከዛ በኋላ ይሄን እዛው እናንተ እያያችሁ ከግሪክ ወደ አማርኛ እንተርጉመው እስቲ። እሱ ባለው መንገድ እንሂድና አማርኛ እንተርጉመው። ተመልከቱ። አሁን አንቺ ሴት የሚለው ቃል እሱ ባለው መንገድ ሄደን ከግሪክ ወደ አማርኛ ስንተረጉመው፣ በግሪኩ ያነበበችውን ሰምታችሁታል። ያንኑ እዛው ኦንላይን ከግሪክ ወደ አማርኛ ስንተረጉመው የትርጉም ለውጥ አለው ወይ? አለው? የለውም? ተመልከቱ። አሁን እሱ ይሄንን ሴት ሆይ ይሄ በጣም እኮ የሚገርም ነው፣ ለኔና ላንቺ ይህ ምንድነው ነው የሚለው ብሎ የተናገረውን እሱ ቀጥታ ያለውን ከግሪክ እንግዲህ አምጥተን ወደ አማርኛ የተረጎምነው ምንም አይነት ለውጥ የለውም። ከየት አምጥቶ ይሄን እንዳለ እኔ በጣም በእውነት ይሄ ማለት እንግዲህ ምንድነው ካልን እመቤታችን ቅድስት ድንግል ማርያምን የጠላበትን ጥላቻ መጽሐፍ ቅዱሱ የሚሰጣትን ነገር እንኳን አስተካክሎ ማመንና መቀበል እንደማይፈልግ ነው የምናየው። ምክንያቱም አሁን እነሱ እንደሚሉት አይደለም፣ አሁን ጥላቻ አይደለም ይላል። እንግዲህ እስቲ ስሙት። ይሄንን ወንጌል አማኝ ኢየሱስን አምናለሁ ብሎ እናቱን መናቅ፣ እናቱን መካድ አይችልም። እናቱን አለማክበር አይችልም።
አይችልም። አዋናው ጉዳይ በቦታቸው ይሁኑ ነው። ጥያቄያችን የክብር ጉዳይ አይደለም፣ የመናቅ ጉዳይ አይደለም። በቦታቸው ይቀመጡ ነው። ተመልከቱ፣ ጥላቻ አይደለም። ዋናው ጥያቄያችን የክብር ጉዳይ ነው። ሁሉም በቦታቸው ይቀመጡ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዲያ እመቤታችን ቅድስት ድንግል ማርያምን የቅድስት ሥላሴን ቦታ እንድትይዝ አድርጋ አስቀምጣታለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ድህነት ውስጥ በኋላ በደንብ እንመለከተዋለን። ኢየሱስ ክርስቶስ ለሰው ልጆች ያደረገውን የማዳን ትምህርትን በተመለከተ ድንግል ማርያም ነች ያዳነችው ይሄንን ዓለም በከበረ ደሟ ፈሳሽነት ብላ አስተምራ ታውቃለች? ከየት የመጣ ነው? አሁን እኔ በእውነት ራሱ አስተውሎ መስማት የሚችል ከሆነ በቦታቸው እንዲቀመጡ ነው። አሁን እዛ ህዝቡ አይታችሁ ከሆነ ይጮሃል፣ ይንጫጫል ምናምንና ቃል በቃል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያነሳል። እኛ በእውነት በዚያ ዘመን የነበረውንም ቋንቋ እናውቀዋለንና በግሪክ አንቺ ሴት ማለት የጥላቻ ንግግር አይደል። ይሄ ያው እንግዲህ የኢትዮጵያ ቤተክርስቲያን የምትለው በተለይ ኦሪት ዘፍጥረት ምዕራፍ 2 ቁጥር 21ን አንስታ የምታመሰጥረውን መምህራኑ ሲናገሩ መተርጉማኑ ሲናገሩ ሰምቷል። ያቺን ከዛ ጨለፍ አድርጎ ወሰደና አንቺ ሴት የሚለው ቋንቋ የክብር ነው እንጂ የውርደት አይደለም። መልካም ደግ አድርጋል። ይሄንንም የክብር መሆኑን ማመንህም አንድ ነገር ነው ወዳጄ። ድንግል ማርያምን ልጇ ያከበራት እንደሆነ ማመንህም መልካም ነው። ምክንያቱም አንቺ ሴት የሚለው በኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ላይ ከ21 ጀምሮ ስታነብ አዳምም ይች ስጋ ከስጋ አጥንት ይች አጥንት ከአጥንቴ ስጋም ከስጋዬ ተገኝታለችና ሴት ትባላለ። ስለዚህ ሴት ማለት አጥንትሽ ከአጥንቴ ስጋሽ ከስጋዬ ማለት ነው ብለው መምህራኑ ያስተማሩን ስንተረጉም ስናስተምር ሰምታል። ያንን ማመንህም መልካም ነው። ግን አሁን እያነሳ ያለው ይሄ ጉዳይ ጥላቻ አይደለም በቦታቸው ይቀመጡ ከማለት አንፃር ነው ብለን ነው የምንናገረው እንጂ ማርያምን ጥላቻ አይደለም ማለት። ጥላቻህንማ በግልጽ ያልተባለውን የማይለውን ከግሪክ ወደ አማርኛ ተረጎምኩ ብለ ለድንግል ማርያም የሚሰጠውን ክብር ለማንሳት ብለ የሄድክበትን መንገድ አይተናል። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያምን በአምላክ ቦታ አስቀምጣለች ወይ? ትምህርቷ ያ ነው ወይ? ለምንድነው አሁን እዛ ውስጥ ተሰብስበው ዕውቀት የሌላቸውን ሰዎች ለማደናገር እንዲዝም ብለው አሜን የሚሉን ሰዎች ለማደናገር ጥብለ የምትሮጥበት ምክንያት ምንድነው? ቤተክርስቲያን ይሄን ብላለች ወይ? በኋላ ላይማ በጣም የሚዘገንን ነገር ነው የሚናገረው እና ያወለን እያንዳንዱን አንድ በአንድ ጊዜያችን እየቆጠቡ ግን እመቤታችን ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት ቦታ ምንድነው ካል እመቤታችን ቅድስት ድንግል ማርያም ከነቃሉ መትሕተ ፈጣሪ መልዕልተ ፍጡራን ነው የምትባለው። ይሄንን ካላወቅ እንግዲህ ያው ስለማታውቀውን ተርጉምልን። ከፈጣሪ በታች ከፍጡራን በላይ ነች። ለምንድነው ከፈጣሪ በታች ያለው? እሷ ራሷ ድንግል ማርያም የእግዚአብሔር ፍጡር ስለሆነች ከፈጣሪ በታች ነች። እርሷ ራሷ ዓለምን እንደው በመስቀል ላይ ተሰቅላ ያዳነች አይደለችም። እንዲህ ብለንም አናውቅም። ድንግል ማርያም አምላክ ነችም ስለማንል አምላክም ስላልሆነች ድንግል ማርያም ከፈጣሪ በታች ነች። ከአምላክ ጋር የሚተካከል ማንም የለም ነው ተስፋት። ስለዚህ ድንግል ማርያምን መትሕተ ፈጣሪ መልዕልተ ፍጡራን ነው የምንላት። መልዕልተ ፍጡራን ለምን አላችኋት ብላችሁ ነው አንተና መሰሎች የምትንጫጩት። እንደኛ ሰው ነኝ ትላለህ 10 ጊዜ ደጋግመህ ማለት ነው። ግን ድንግል ማርያም ቤዛዊተ ዓለም ነች። ምክንያቱም ዓለሙን ሁሉ ያዳነውን ንጉስ ወልዳለች። ለአምላክ ለጌታ እናቱ ተብላለች። አያችሁ፣ የመለኮት እናት ማን ነው? እስቲ መለኮት የተባለ ከሰው ወገን ብዙ ቅዱሳን እናቶች ቅዱሳን ጻድቃን ወልደው ሊሆን ይችላል። እነ ኤልሳቤጥ ዮሐንስን ወልደው ሊሆን ይችላል። እነ ቅድስታና ሳሙኤልን ወልደው ሊሆን ይችላል። ሌሎቹም ደጋግ እናቶች ብዙ ቅዱሳንን ወልደው ሊሆን ይችላል። እነ እግዚአብሔር አባታችን አባ ተክለ ሃይማኖትን ወልደው ሊሆን ይችላል። ብዙ ቅዱሳን በመጽሐፍ ቅዱስ የተነገረላቸው ጻድቃን ቅዱሳን እናንተን ያፈሩ ማህፀኖች የተባረኩ ብሩካን ናቸው እስከመባል የደረሱ ቅዱሳን ያፈሩ አሉ። ግን እነዚህ ሰዎች እግዚአብሔር አምላካቸው የሆነላቸው ናቸው። እነዚህ ሴቶች የወለዷቸው በሙሉ። ድንግል ማርያም ግን ለዓለም ሁሉ አምላክ የሆነውን ጌታ ለመውለድ ተመርጣለችና እቺ እናት ከፍጡራን በላይ ነች። ያዳም ዕዳ በደል ያላገኛት ንጽሕት ቅድስት ድንግል ማርያም ቤዛ ዓለም የሆነውን ኢየሱስ ክርስቶስን የወለደች ስለሆነች ድንግል ማርያም ከፍጡራን ሁሉ በላይ ነች። እኛ እያልን የምናስተምረው ሌላ የለም። ይሄ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርታችን ይሄ ነው። የምናስተምረው ይሄንን ነው። ስለዚህ
ድንግል ማርያምን በዚህ ልክ በማክበራችን ነው አንተ በዚህ መጠን ድንግል ማርያምን ለመናገር የምትሞክረው። ይሄ ብቻ አይደለም እንግዲህ በጣም በሚዘገነን መልኩ ነው የሚናገረው። አሁንም ዮናታን እንዲህ ይላል። እስቲ እንስማው። ማርያም በዚህ ስፍራ ልጄ ሆይ ይህንን አድርግላቸው ብላ አይደለም ጥያቄ ያቀረበችው። እንደ ማንኛውም አገልጋይ ጌታዋና አምላኳ መሆኑን በሚያሳይ መልኩ ነው የወይን ጠጅ እኮ የላቸውም ማለችው እንጂ ልጄ ሆይ እንደዚህ አድርግላቸው አላለችው። እንግዲህ እንደሰማችሁት ማርያም ይላል። ሲጠራት እንኳን አክብሮ ለመጥራት እንኳን ፈቃደኛ አይደለም ይሄ ሰው። ማርያም ልጄ ሆይ ይህንን አድርግላቸው ብላ አይደለም ጥያቄውን ያቀረበችው። የወይን ጠጅ እኮ አልቆባቸዋል ነው ያለችው። የወይን ጠጅ የላቸውም ነው ያለችው። ስለዚህ እንደ ማንኛውም አገልጋይ ነው እንጂ ያደረገችው ከማንኛውም አገልጋይ የተለየ ነገር አላደረገችም ነው እያለ ያለው። እኔ አሁን አንድ ጥያቄ ልጠይቀው ይሄንን ግለሰብ። በዚያ እንግዲህ ዮሐንስ ወንጌል እንግዲህ ለስተት እንዳይሆን ዮሐንስ ወንጌልን እናንብበው ምዕራፍ 2ን ምን ጥያቄ ያለው ይሄው ወንጌሉ ስላለ የዮሐንስ ወንጌል ምዕራፍ 2ን እናንብበውና ብቻዋን ነው ወይ እመቤታችን ቅድስት ድንግል ማርያም የተገኘችው? እንግዲህ ይሄው ዮሐንስ ወንጌል ይሄ ብራናው በብራና የተጠረዘ መጽሐፍ ነው፣ የተደጎሰ ነው። ዮሐንስ ወንጌል ምዕራፍ 2 ላይ እንዲህ ይላል፣ በሶስተኛውም ቀን በቃና ገሊላ ሰርግ ነበረ ይላል። የኢየሱስም እናት በዚያ ነበረች፣ ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ይላል። አሁን የኢየሱስ እናትም ነበረች፣ ደቀ መዛሙርቱም በሰርጉ ታደሙ ነበር ነው። እንደ ማንኛውም አገልጋይ ነው ያደረገችው እንጂ ያደረገችው ነገር የተለየ ነገር የለም ካለ አሁን እዚህ ጋር እንዲህ የሚል ቃል እናነባለን። ታደሙ የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ይላል። ልብ በሉ። የወይን ጠጅ ባለቀ ጊዜ ሌሎቹ አገልጋዮች መተው ለምንድነው ታዲያ ለኢየሱስ ክርስቶስ ያልነገሩት? አሁን አንተ እንደምትለው እንደማንኛውም አገልጋይ የምትል ከሆነ አንደኛ እመቤታችን ቅድስት ድንግል ማርያም እንዴት አወቀች የወይን ጠጅ እንዳለቀ? እዚህ ጋር አሁን ለምሳሌ የወይን ጠጅ እኮ የላቸውም አለች ነው የሚለው። ከዛ ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ አይደል? ጊዜ ገና አልደረሰም አላት። እናቱም አገልጋዮቹን የሚላችሁን አድርጉ አለች። አይሁድም እንደሚያደርጉት ብሎ ይቀጥላል። መጽሐፍ ቅዱስ ላይ የተጻፈ ነው የምንቀበለው ትሉ የለ? እዚህ ጋር ለእመቤታችን ለቅድስት ድንግል ማርያም መጥቶ አስተናባሪው ነገራት። የወይን ጠጅ እንደሌላቸው ሙሽራው መጥቶ እባክሽ አማልጂኝ ብሎ የወይን ጠጅ እንደሌላቸው እከሌ መጥቶ ነገራት የሚል ቃል አለ እዚህ ላይ አለ? የለም። አየህ፣ የተጻፈ አለ የምትቀበለው። ስለዚህ ድንግል ማርያም የወይን ጠጅ እንደሌላቸው አወቀች። ለእናቱ ለቅድስት ለልጇ ለኢየሱስ ክርስቶስ ሄዳ ነገረችው። ከዚያ በኋላ አንቺ ሴት የሚለውን ነገር እሱን ትርጉሙን እናያለን። አንተ እንደተረጎምከው አይደለም፣ በእርግጥ አንተም ደግ አድርገሃል። አንቺ ሴት የሚለው የንቀት አይደለም ብለሃል። ስለዚህ ድንግል ማርያም ይሄንን ያደረገችው እንደማንኛውም አገልጋይ ነው ለማለት ለምን ከዚያ ውስጥ ከደቀ መዛሙርቱ አንዱ አላደረገም? ለምን ታዲያ ይሄንን ነገር ለኢየሱስ ክርስቶስ ሌላ ሰው መጥቶ አልነገረውም? ለምን ድንግል ማርያም ነገረችው? ይሄ የሚያሳየው ድንግል ማርያም የልቦናቸውን ጭንቀት አይታና አውቃ ተረድታ እንደተቸገሩ ተረድታ መልጇን የገለጠችበት እንደሆነ ነው። ስለዚህ አንተ ግን እመቤታችን ቅድስት ድንግል ማርያምን በጣም ስለምትጠላ ጥላቻ ስላለብህ እንደማንኛውም አገልጋይ ነው ያደረገችው ብላ ተናገረች እያልክ ትናገራለህ። ምክንያቱም ይሄው አሁን ባልኩት ጉዳዮች ብቻ እንኳን ብንመለከት እመቤታችን ቅድስት ድንግል ማርያም ይሄን ያደረገችው በአማላጅነቷ እንደሆነ እንገነዘባለን። ምክንያቱም ይሄን ሌሎቹ ደቀ መዛሙርት አላደረጉትም። ይሄንን በዚያ ያሉ ሰዎች ሌሎቹ ሄደው ለኢየሱስ ክርስቶስ አልነገሩትም። አየህ፣ ልጅ ለእናቱ ቅርብ ስለሆነ እናትም ለልጇ የሚላችሁ ሁሉ አድርጉ ብላ የማማለዱን ስራ ስትሰራ እሱ እንደሚያደርገው አምና በልጇ አምና ይሄንን አደረገች። ስለዚህ ድንግል ማርያም እዛ ጋር የተገለጠችው በክብር ነው። አንተ የምትናገርበት መንገድ እጅግ በጣም በሚያሳዝን መንገድ ነው የምትናገረው። ይሄንን ከዛ በኋላ ምን ያመጣል? እጅግ በጣም የሚዘገንን ቃል ይናገራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማዳኑን ስራ መነሻ የሚያደርጉት ከሰባዊ አመለካከት ጋር ነው ይላል። የሰባዊ አመለካከት የሚለው ትርጉሙ ራሱ የገባው አይመስለኝም። እስቲ እንስማዋለን። በኦርቶዶክስ ቴዎሎጂ የድህነት የዘላለም ህይወት ጉዳይ መነሻው ሰባዊ አመለካከት ነው። ያም ሰባዊ አመለካከት እናትና ልጅ የሚል ሰባዊ አመለካከት
ለማከናወን የመጣው የማዳን ስራ ኢየሱስ ሊፈጽመው የመጣው የማዳን ስራ በሰባዊ አመለካከት ላይ የተመሰረተ ሳይሆን በአባቱ ፍቃድ ላይ የተመሰረተ መሆኑን ካንቺ ጋር ምን አለኝ ኢየሱስ የሁሉም ነው። እንግዲህ ያው ይሄ የእውቀትና የመረዳት መጠኑን ነው የሚያሳየው። እንግዲህ ኦርቶዶክሳውያን የማዳን ስራን መነሻ የሚያደርጉት ከሰባዊ አመለካከት ነው ይልና ለዚህም መሰረት የሚያደርጉት ደግሞ ቴዎሎጂያቸውን ቤዝ ያደረጉት ሰባዊነት ላይ ነው። አሁን በመሰረቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴዎሎጂ የሚለው አታውቀውም፣ ሲጀመር አታውቀውም። እመቤታችን ቅድስት ድንግል ማርያም አማላጅ ነች፣ ቅዱሳን ጻድቃን ሰማዕታት አማላጆች ናቸው የሚለው የክርስቲያናችን አስተምህሮ ነው፣ ዶግማ ነው፣ ትክክል ነው። በአማላጅነታቸው እንተማመናለን። ይሄ የማይለወጥ የማይሻር ነው። ግን በቃና ዘገሊላ እመቤታችን አማለደች ነው እንጂ የምንለው በቃና ዘገሊላ ኢየሱስ ክርስቶስ ውሃውን ወደ ወይን ለወጠ የሚለውን ክፍል ኢየሱስ ክርስቶስ የመጀመሪያውን ተአምር ያደረገበት ነው ብላ ነው የምታስተምረው። ስለዚህ ይሄንን አንተ አሁን ቀጥለ ይሄንን አያይዘ ደግሞ ምን ብለህ ትናገራለህ? ይሄው እነዚህ ነገሮች እስቲ እንስማ። እመቤታችንን ጥላቻ ነው የምልበት ዝም ብዬ አይደለም። አሁን ይሄንን የኢትዮጵያ ኦርቶዶክስ ክርስቲያን ብላ ታውቃለች? እስቲ እንስማ። ቴዎሎጂው ሲሰራ ፋውንዴሽን የሆነው ቤዝ ያደረጉት ሰባዊ አመለካከት ነው። እናቱ ነች፣ አይጨክንባትም፣ ተሸክመዋለች፣ እሱም ብላ ተንከራታለች። ስለዚህ የዘላለም በር ነች፣ የዘላለም ሕይወት መንገድ ነች፣ የሕይወት እንጀራ ነች። ተመልከቱ። ቤተክርስቲያኗ ቴዎሎጂዋን ቤዝ የምታደርገው በሰባዊ አመለካከት ላይ ነው ካለ በኋላ ይሄን የምታደርገው ደግሞ እንዴት ብላ ነው? እናትና ልጁ በሚል ምስጢረ ሥጋዌን ያለ መረዳት የሰውን የመዳን ትምህርት ወይም ደግሞ ኢየሱስ ክርስቶስ ያደረገውን የማዳን ስራ የመዳን ትምህርትን በቅጡና በወጉ አለመገንዘብ እንዴት አይነት በሽታ እንደሆነ ተመልከቱ። አሁን ይሄ ሰው ያው ጆሮ ጠገብ ዕውቀት እንዳለው ምንም አይነት መጽሐፍ ቅዱሳዊ መረጃ እንደሌለው ተመልከቱ። ዝም ብሎ ነው የሚጮኸው። ምክንያቱም የሚሰማው ሰው አለ በአዳራሽ። በቃ በዚህ ዘመን የሚሰማው ሰው ካለ ሰው በቃ እንደፈለገ ነው የሚጮኸው። ስለዚህ ምን አለ? እናትና ልጁ የሚል ነው ቤዛቸው። ከዛ በኋላስ እናቱ ነች ይላሉ፣ አይጨክንባትም ይላሉ፣ ተሸክመዋለች። በማፌዝ እኮ ነው የሚለው ለዛው እርሱም ብላ ተንከራታለች ይላሉ። ስለዚህ የዘላለም በር ነች ይላሉ። በስመ አብ ወወልድ ወመንፈስ ቅዱስ የዘላለም መንገድና ሕይወት ነች ይላሉ። አረ ይሄን ብቻ አይደለም የሕይወት እንጀራም ነች ይላሉ። አለወቱ ሰባል ድንግል ማርያም እንበል። እሺ እንበል። አሁን እኛ በእውነት መጽሐፍ ቅዱስ ላይ ያለውን የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ማንበብ አቅቶን ነው? አንተ እኮ መጽሐፍ ቅዱስ የሚባለውን ነገር ሳታውቀው የኢትዮጵያ ቤተክርስቲያን ለዓለም መጽሐፍ ቅዱስን የገለጠች ዕውቀትን ያስተማረች እኮ ነች። ስለዚህ እንደዚህ እንደው እናቱ ነች አይጨክንባትም። ስለዚህ እናትና ልጁ ብለናል እኛ። የመዳን ትምህርትን እኮ አጥበበ ስለምታይ ነው። አሁን በፕሮቴስታንት ቴዎሎጂ የመዳን ትምህርትን የሚቀበሉበት ምክንያት ምንድነው? ወይም ደግሞ እንዴት ነው የሚቀበሉት ካል እነሱ የሚቀበሉት የመዳን ትምህርትን ዕለተ ዓርብን ብቻ ነው። ትልቁ ችግር ይሄ ነው። ዕለተ ዓርብን ብቻ ነው። የሰው ልጆችን መዳን ቅጽበታዊ አድርገው ይቀበላሉ። የሰው ልጆችን መዳን ዕለተ ዓርብ ብቻ አድርገው ይቀበላሉ። ይሄ ትልቁ በሽታ ነው። የመዳን ትምህርትን አለማወቅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመዳን ትምህርትን በዚህ ላይ ብቻ አትመሰርት። ቅድም እንዳልኳችሁ ምንድነው የመዳን ትምህርት የሚለውን ግንዛቤ ወይም ደግሞ መዳንን የሚለውን የሰው ልጆችን መዳን የተረዳበት ቅጽበታዊ ነው። አንድ ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ብቻ ነው የመዳን ስራ። ዓርብ ዕለት ብቻ የተሰራው ነው። የሰው ልጆች መዳን የተፈጸመው በዛ ነው። ስለዚህ አበቃ ነው የሚለው። ይሄ የዕውቀት ማጣት ነው። ፕሮቴስታንቲዝም መዳን ብሎ የሚቀበለው ይሄን ስለሆነ ነው፣ የዓርብን ስራ ብቻ ስለሆነ ነው። እኛ ግን የሰው ልጆችን መዳን ሰው አምላክ ሰው። አሁን ቆይ እሱ እንደሚለው እንደው ሰባዊነት ምናምን የሚለውን ትርጉሙን ለሱ እንቶ፣ ምክንያቱም ብዙ ነው ሰባዊ የሚለው ትርጉም ብዙ ነው። በየትኛው ነው የተረጎመው? ርህራሄም፣ ቸርነት፣ በጎነትም ብዙም ትርጉም አለውና ያን በየትኛው በኩል እንደተረጎመው አላብራራምና አንቶ ግን እግዚአብሔር የሰው ልጆችን ለማዳን ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 እንደነገረን ከሴት የተወለደ ከሕግም በታች የሆነ ልጁ ወደ ዓለም ላከ ይላል። የዘመኑ ፍጻሜ በደረሰበት ጊዜ ታዲያ ለምንድነው ሰው አምላክ መሆን ያስፈልገው? ስለዚህ ሰው ይድን ዘንድ እግዚአብሔር ለምን ከዚያው ካለበት እግዚአብሔር በዙፋኑ ሆኖ የሰው ልጅን ለምንድነው ድነሃል ያላለው? ለምንድነው አንድ ልጁን የሚወደው ልጁን የላከው?
የመዳን ትምህርት አርብ ላይ ብቻ ተመሰረተ ብላ ቤተክርስቲያን አታስተምርም። ከመቤታችን ከቅድስት ድንግል ማርያም በፈቃዷ ይኩነኒ ባለች ጊዜ ከተጸነሰበት ጊዜ ጀምሮ የሰው ልጆች መዳን እንደሆነ እስከ ዕለተ ዓርብ እስከ ትንሳኤው በትንሳኤው ህይወታችንን እንዳገኘን ሁሉ ቤተክርስቲያን ታስተምራለች። ስለዚህ ይሄ ሁሉ የመዳን ትምህርት ነው ብላ ቤተክርስቲያን የምታስተምረው። እነሱ ግን በዕለተ ዓርብ ስለሚወስኑት የመዳንን ትምህርት ቅጽበታዊ ስለሚያደርጉት ለዚህም እኮ ነው አሁን አንድ ፕሮቴስታንት ሲጠይቁት በቃ ድኛለሁ ጸድቄያለሁ ብሎ ነው የሚያምነው እንጂ መዳናችንን ዕለት ዕለት እንደምንፈጽም ወይም ደግሞ የመዳንን ስራ መፈጸም እንደሚገባው ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ እንደምታዩት የባለ 50 ቀን መንፈስ ቅዱስን ከተቀበሉ በኋላ ከተለያዩ አካባቢ የተሰበሰቡትን ሰዎች አስተምረዋቸዋል የሰከሩ እስኪመስላቸው ድረስ። ያን ጊዜ ምንድነው ያለው? እኛ በዚህ ሰዓቱ ገና ነው፣ በዚህ ሰዓት እንዴት እንሰክራለን? ነገር ግን የምንነግራችሁ እውነተኛውን ቃል ነው። ስለ ኢየሱስ ክርስቶስ እናንተ የሰቀላችሁት እያሉ ካስተማራቸው በኋላ እውነቱ ሲገባቸው ምን እናድርግ አሉ። ኃጢአታችሁን እየተናዛችሁ በኢየሱስ ክርስቶስ ስም ተጠመቁ መዳን ይሆንላችኋል፣ የመዳንን ስርየት ታገኛላችሁ ብሎ ተናግሯል። ስለዚህ ሰው ካመነ በኋላ መጠመቅ እንደሚገባው እንኳን መጽሐፍ ቅዱስ ላይ ተቀምጦ እናገኛለን። እናንተ ግን አንተና መሰሎችህ መዳንን ቅጽበታዊ ስለምታደርጉት አርብ ላይ ብቻ ስለምትጠቀልሉት በዚህ መንገድ ስተት ውስጥ ትገባላችሁ። ቤተክርስቲያን ግን መዳንን ቅድም እንዳልኳችሁ ከተጸነሰበት ጊዜ ጀምሮ በምድር ላይ ያለው ውልደቱ ልደቱ ከዚያ በኋላስ ጥምቀቱ በገዳመ ቆሮንቶስ መፈተኑ መከራ መቀበሉ ይሄን ሁሉ ዋጋ መክፈሉን ሁሉ ቤተክርስቲያን ታስተምራለች። ከዚያ በኋላ የመዳን በዚህ ሁሉ ውስጥ ነው ያለፈው መዳኑ ብላ ቤተክርስቲያን ትናገራለች። በመቅደመ ወንጌል ላይ ሰይጣን በተንኮሉ በስጋ ከይሲ እንደተሰወረ ደህንነታችንም ቃለ እግዚአብሔር ከስጋ በመወለዱ ወይም ደግሞ በስጋ በማደሩ ተፈጸመ ብለው በመቅደመ ወንጌል ላይ አባቶቻችን ይናገራሉ። ስለዚህ ሰው የሆነበትን አንዱ ምስጢር ሲናገሩ ሰይጣን አዳምና ሔዋንን ለማሳት በእባብ ገላ ተሰውሮ ከእግዚአብሔር ልጅነት እንዳራቆታቸው ከጸጋቸው እንዳራቆታቸው ከእግዚአብሔር ልጅነት እንዳጎደላቸው ከገነት እንዳስወጣቸው እኛ ደግሞ መልሰን ያንን ቦታ እንድናገኝ ክርስቶስ የኛን ስጋ ለበሰ ብለው ይናገራሉ። ይሄን ብቻ አይደለም። ቅዱስ ጎርጎርዮስም እንዲህ የሚል ቃል በሃይማኖት አበው ትምህርቱ ላይ ይናገራል። በሕፃን አምሳል ተገለጠ አንተን ሕፃን ያደርግህ ዘንድ ይልና ልብ በሉ አንተን እንደቀደመው ሰው ማለት እኮ ነው። የመጀመሪያው አዳም ጸጋ እንዳልተገፈፈው ያ በክብር በገነት እግዚአብሔርን እያደመጠ እንደሚኖረው ሰው እንደ አዳም ሕፃን ያደርግ ዘንድ በሕፃን አምሳል ተገለጠ። ምክንያቱም ይልና ሰው የተሰጠውን መልክ አጥፍቷልና። ምክንያቱም እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ንግበር ሰባ በአርአያነ ወአምሳሊነ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ተናግሮ ነበርና ሰው የተሰጠውን የእግዚአብሔርን መልክ አጥፍቶ ነበርና ያ ያጠፋው የተሳሳተው አዳም የቀደመውን መልክ ያገኝ ዘንድ እሱ ሰውን መሰለ ብሎ ቅዱስ ጎርጎርዮስ በትምህርቱ ላይ በደንብ አድርጎ ግልጥ ያደርጋል። ስለዚህ ክርስቶስ ከድንግል ማርያም ሰው ሆኗል። ቃል ስጋ ሆነ ብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደተናገረ ያ ቃል ስጋ የሆነው በእኛም ያደረው ያ ቃል የኛ የጠፋውን መልካችንን የቀደመውን ክብራችንን ይመልስልን ዘንድ ሰው ሆነ ይላል። እንዲሁም ቅዱስ ሳዊሮስ በሃይማኖተ አበው ትምህርቱ ላይ በመጀመሪያ ክብርት የሆነች አርአያውን ሰጠን ይላል። ቅድም እንዳልኳችሁ ሰውን በመልካችን እንደ ምሳሌያችን እንፍጠራለን ያለው። ስለዚህ ሰው ማንን ይመስላል ቢሉ እግዚአብሔርን። መጽሐፍ ቅዱስ ለዚህ ነው እግዚአብሔር ሰውን በመልኩና በአርአያው ፈጠረው የሕይወትን እስትንፋስ በአፍንጫው ላይ እፍ አለበት የሚናገረው ብሎ የሚለው። ስለዚህ ሰውን ይላል ክብርት የሆነች አርአያውን ሰጠው። በኋላ ግን የኛን የጎሰቆለ ባህሪያችንን ከኃጢአት ንጹህ አድርጎ ገንዘቡ አደረገ። ተመልከቱ። ሰውን ክብርት የሆነች አርአያውን ሰጠው። በኋላ ደግሞ የጎሰቆለውን የኛን ባህሪ ከኃጢአት ንጹህ አደረገና ተዋህደ ወይም ገንዘብ አደረገው ብሎ ቅዱስ ሳዊሮስ ይናገራል። ስለዚህ ክርስቶስ ወደ ምድር የመጣው ምንድነው ካል ለምንድነው ካል ምክንያቱ ምንድነው ካል ያ የጠፋውን አዳምን ፍለጋ ነው። ሰባዊነት እያልክ አንተ የምትናገረው አምላክ ሰው አምላክ ሆነ። አሁን ይሄ በነገራችን ላይ ትልቁ የፕሮቴስታንቲዝም ምንፍቅና ሁለት ባህሪ የሚለው እንደሆነ ይታወቃል። አሁን እግዚአብሔር ወልድ ኢየሱስ ክርስቶስ በተለየ አካሉ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ አስቀድሞ ከባህሪ አባቱ ከአብ አካል ዘማካል ባህሪ ዘምባህሪ የተወለደ ልጅ ቃል ወልድ በካለም በኋላ ደግሞ ወይም ደግሞ ዓለም ከተፈጠረ በኋላ የሰው ልጆችን ለማዳን የዘመኑ ፍጻሜ ሲደርስ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ
በተዋህዶ የከበረ ወልድ ዋህድ ሆነ ብላ ነው ቤተክርስቲያን የምታስተምረው። ስለዚህ ኢየሱስ ክርስቶስ የሚለው ስሙ ራሱ ምን ማለት ነው? ስግው ቃል የሚጠራበት ስም ነው። ስግው ቃል የሚጠራበት ስም ነው። ኢየሱስ የሚለው መድኃኒት የሚለው የሰው ልጆችን ለማዳን ከድንግል ማርያም ከተወለደ በኋላ የተሰጠው ስም ነው። አማኑኤል ስንል እግዚአብሔር መስሌነ ከእግዚአብሔር ከኛ ጋር ሆነ እያለ ነው። ክርስቶስ ስንል ደግሞ ራሱ የባህሪ አምላክ መሆኑን በባህሪ በቅም መሆኑን ንጉስ መሆኑን የምንናገርበት ነው። ስለዚህ ጌታ ወደ ምድር የመጣውና የሰው ልጅ የተዋሃደው በእንዲህ መልኩ ነው ሰው የሆነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ በተዋህዶ የከበረ ወልድ ዋህድ። ይሄ ለኢየሱስ ክርስቶስ በተለየ የሚሰጠው ነው። ስለዚህ ይሄንን ስለማያምኑ እነሱ ከሁለት አካል አንድ አካል ከሁለት ባህሪ ሁለት ባህሪ ብለው ይሄንን ክህደት ስለሚነዙ ይሄን ስለማያምኑ ከሰባዊነት ጋር ያያይዛሉ ብሎ የሃይማኖት ትምህርትን የነገረ ድህነት ትምህርትን በዚህ መልኩ አፈር ሲያስበላው ተመልከቱ። ዕውቀት ከየት ይመጣል? ከየት ይገኛል ዕውቀት? ይሄ ሰው በጩኸት የገነነ ነው። አሜን እያለ ሰው ያገነነው ነው። በአዳራሽ ሲጮህለት እልል ሲባልለት ራሱን ፌመስ ያደረገ ሰው ነው። እንዲህ አይነት ትምህርት ስለማያውቅ የክርስቶስን ሰው መሆን እንኳን በምን መንገድ እንደሆነ አላወቀምና ድንግል ማርያምን ስለሚጠላ ብቻ ኢየሱስ ክርስቶስ ሰው አይደለም እያለ እየካደ ነው። ይሄ እኮ ክህደት ነው። ክርስቶስ ሰው አልሆነ አምላክ ሰው አምላክ አልሆነም እያለ እኮ ነው ያለው። ይሄ ካልሆነ ደግሞ ነገረ ድህነት በቃ ዜሮ ሆነ ማለት ነው። ሰው አልዳነም ማለት ነው። ምክንያቱም ቅዱስ ጳውሎስም እንደነገረን መጻሕፍትም እንደሚነግሩን ያለ ደም ስርየት የለም። መለኮት ደም አለው። የተሰቀለው ክርስቶስ ደሙን አፈሰሰ ይለናል አይደል? በመስማር ተቸነከ፣ በአምስቱ ቅንዋት ተቸነከረ ይላል። ጎኑን በጦር ተወጋ፣ የሾህ አክሊል ደፋ፣ 6666 ጊዜ ስጋው አልቆ አጥንቱ እስኪታይ ተገረፈ። እነዚያን 14ቱ ምዕራፋት የደም ላብ እያላበው መስቀል አሸክመው ከሐናና ከቀያፋ ከጲላጦስና ከሄሮድስ አደባባይ አንዴ ወዲያ አንዴ ወዲህ ያደረጉ እስከ ቀራንዮ ወስደውታል። ይሄን ሁሉ ዋጋ ከፍሏል። ደከመ ይላል፣ ተንከራተተ ይላል፣ እንወደው ዘንድ ደም ግባት የለውም ይላል፣ ተጨነቀ ይላል። የተጨነቀው ማን ነው? ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ነው። ለመለኮት መርከም አለው? ለመለኮት ደም አለው? የለውም። ስለዚህ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን ነው ይሄ ክፍል የሚነግረን። እንዳንተ አካሄድ ከሆነ ግን ክርስቶስ ሰው አልሆነም እያልክ ነው። ከሰባዊነት ጋር ብለህ ያመጣኸው መንገድ እንደው በግልጽ ለመናገር ፈራህ የራስ ሰዎች እንዳይወድሩብህ እንጂ ክርስቶስ ሰው አይደለም። ይሄ ፍጹም ክህደት ነው። አምላክ ሰው ሰው አምላክ ነው ማለት ነው። እኛ ድነታችን የተፈጸመው እንዲህ ነው፣ በእንዲህ መንገድ ነውና አንተ የሃይማኖትን ትምህርት በተለይ ነገረ ድህነትን ትምህርት ለማስተማር የሄድክበት መንገድ የራስህን ዕውቀት የገለጥክበት ባዶ መሆንህን ያሳየህበት ነው። እንደው ለመጨረሻ በዚህ በቅዱስ ቄርሎስ በሃይማኖቱ አበው ትምህርቱ ላይ እንዲህ የሚል ቃል ይናገራል። የባህሪ አባቱ ካለበት ሰማያዊ ሀገሩ ያገባን ዘንድ እርሱ ወደኛ ወረደ ይላል። ተመልከቱ። የባህሪ አባቱ ካለበት ሰማያዊ ሀገሩ ያገባን ዘንድ እርሱ ወደኛ ወረደ። ከዛስ እርሱ የኛን ስጋ ለበሰ፣ እኛን መሰለ። ሐዋርያት እኮ ለዚህ ነው ከእርሱ ጋር በላን፣ ጠጣን፣ አየነውም ዳሰስነውም ብለው ከእርሱ ጋር እያደሩ እየዋሉ እየተነሱ ያዩትን ያን ነገር የተናገሩት፣ ያዩትን የተማሩትን የመሰከሩት። እርሱም ምን አላቸው? የናንተ ያዩ አይኖች የተመሰገኑ ናቸው። ምክንያቱም እስመ ብዙኃን ነቢያት ፈተው ይራዩ አንትሙ ዘትሬው። ብዙ ነቢያት እናንተ ማየት የወደዳችሁትን ማየት ፈልገው አላዩ። የናንተ ያዩ አይኖቻችሁ የተመሰገኑ ናቸው። የሰሙ ጆሮቻችሁ ብፁዓን ናቸው። ክርስቶስ ተአምራትን ሲያደርግ ተመልክተዋል። ከእርሱ ጋር አብረው ተመላልሰዋል። ስለዚህ ኢየሱስ ክርስቶስ የሚለውን ስም የያዘው ጌታችን ፍጹም ሰው ፍጹም አምላክ ነው። ይሄ ሲሆንስ ቅዱስ አባ ጊዮርጊስ ዘጋስጫ እንዳደነቀው ክርስቶስ በቤተልሔም ከድንግል ማርያም በተወለደ ጊዜ መላእክት በላይ ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በክብር በዘባነ ኪሩብ ተቀምጠው ሲያመሰግኑት ነበሩ። ሲወርዱ ደግሞ በድንግል ማርያም እቅፍ አዩ፣ አደነቁ። በላይ ሳይጎድል በታች ሳይጨመር እንደምን ያለ ትህትና ነው ብለው ሰውን ያዳነበትን ምስጢር ገለጡ ብሎ አባ ጊዮርጊስ ነግሮናልና ክርስቶስ ሰው ሆነ፣ ኢየሱስ ከድንግል ማርያም ተወለደ ስንል ክብር ይግባውና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን እኛን ለመውደድ ፍቅሩን ለመግለጥ የመጣበትን መንገድ ለኛ አምላክነቱን ጌትነቱን ክብሩን ትቶ እንደ መቀማስ ያቆጥረዋል የሚለው ሐዋርያው። በተናቀ ስፍራ ተወልዶ በፈጠሩት ፍጥረታት ሲንገላታ በፈጠራት ዕለት ሲሰቀል በፈጠረው ዕፅ ሲሰቀል የሚያደርጉትን አያውቁምና ይቅር በላቸው እያለ መዳናችንን የፈጸመልን ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው።
ይሄ ስንል ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ያነሳል እያለ አይደለም። አብ ወልድ መንፈስ ቅዱስ በስም በአካል በግብር በኩነት ሶስት በህልውና በአገዛዝ ዓለምን በመፍጠር በፈቃድ በአምላክነት በጌትነት አንድ እያልን የምንመሰክረው ዛሬም በተለየ አካሉ ሰው ቢሆን እንኳን አምላክ ነው፣ ፍጹም ሰው ፍጹም አምላክ ነውና መዳናችን በዚህ መንገድ ነው የተፈጸመው ብላ ቤተክርስቲያን ታስተምራለች። አንተ እንግዲህ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ ነው እንደሰማችሁት ያነሳው። እንግዲህ አስንት ሊቃውንት ስንት አባቶች ያመሰጠሩትን ጨዋው ትላንት ከመንደር የተነሳው ወዳጃችን በዚህ መልክ ነገረ ስጋዌን ምስጢረ ድህነትን ሲያጣመም ተመልክተናል። ልቦና ይስጣቸው። ቤተክርስቲያን ግን ትምህርቷ ይሄ ነው። የእግዚአብሔር ቤተሰቦች በእውነት ጥርት ያለ የነጻ ያልተቀላቀለ እንደ ተበራየ ስንዴ የጠራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እየሰማችሁ እየተማራችሁ በሃይማኖት እንድትጸኑ በምግባር በትሩፋት እንድትበረቱ አሳስባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዛሬ ያስኩላችሁ ይሄን ይመስል ነበር። በሌላ ዝግጅት እንገናኛለን። ሐሳብና አስተያየት ካላችሁ እንዲሁም እንዲመለስላችሁ የምትፈልጉት ጥያቄም ካለ እዚህ ስር በሚሄዱት አድራሻዎቼ ልትልኩልኝ ትችላላችሁ። ዩቲዩቡን እንድናሳድግ ይሄን ሚዲያ ከፍ እንድናደርግ ሰብስክራይብ ያደረጋችሁ የደወል ምልክቷን የተጫናችሁ ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ አብረን በጋራ እንድንሰራ አሳስባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን ሕዝባችንን እግዚአብሔር በሰላም በአንድነት ይጠብቅልን። ለብርሃነ ዕርገቱ በሰላም ያደርሰን። ቸር ቆዩ።